ይገባሻል። ለአንቺ ሴት ነች። የፈለገም ስራ ቢሆን እኛ እንግዲህ ስራ ነው ብለን አናቅም። ምክንያቱም ግን በቃ ይሄ ነገር ልክ አይደለም። እሱ ያመጣው እነሱ ነው እንግዲህ ያመጣው። እኛም ደግሞ ባየነው በሰማነው ነበር ስናወራ የነበረውና ግን ኦዲየንሶችሽን ብታውቂ እኔ ደስ ይለኛል። በቃ ለኦዲየንሶችሽ ክብር ይኑርሽ፣ እግዚአብሔርን ክብር ይኑርሽ። በቃ በቻልሹ መጠን ማለት ነውና በቃ እንግዲህ እኔ አልነግርሽም፣ እየሰማሽ ነው እያየሽ ነው ሁሉንም ነገር። ግን ክብር ለኦዲየንሶችሽ ያስፈልጋል። ይሄንንም ጨምሪበትኝ። ልክ አንቺም ከሱ ተማሪ እሱ ምን እያደረገ ነው ብለሽ ከሱ ተማሪ አጠገብሽ ካለ ሰው ልክ እሱን ከአንቺ ይማር እንደምለው ሁሉ ኦዲየንሶችሽ ሁሉ ነገሮችሽ ናቸው። ብዙ ጊዜ እሱ ወጥቶ የራሱን የሆነች የራሱ የሆኑትን ሰዎች እንደሚያከብር ሁሉ አንቺም እነዚህ ከአንቺ ኩዮች አሉ፣ የአንቺ እናቶች አሉ። ብዛት ደግሞ የአንቺ ኩዮች ብታጠፊም እንኳን ብለው ነው ከአንቺ ጋር የሚሆኑትና እነሱን እንድታከብሪና የእነሱን ባልዮን እንዲገባሽ እኔ እፈልጋለሁ። ይሄንን ሀይሚ ላንቺ ነው ብነግር ጨምሪበትኝ። አንሶሪ መቅድ ይሄንን ነገር በጣም ምክንያቱም አሁንም ለዛ ነው ያነሳሁት እና ኦዲየንሶቿን እንድታከብር ፈልጋለሁ። በቃ እንደምታዩ እንደምሰሚ ነው የፈለገ ነገር እንግዲህ እኔ አሁን መንገድ መናገርም አልፈልግም። እንግዲህ እናንተ በምታመጡት ስራ ሁሉ ጊዜ ማን ጠላታችሁ እንደሆነ ማን ወዳጆቻችሁ እንደሆነ ለይታችሁ ታውቃላችሁ። መንገር አልፈልግም ይሄንን ምክንያቱም ስም አልጠቅስም። እኔ አሁን በዚህ ጊዜ ስም ስላችሁ ደግሞ ኦዲየንስሽን አክብሪ። በቃ ሀይሚ በእውነት ክብር ለኦዲየንሶችሽ ያስፈልጋል። እዚህ የተማሩ አሉ፣ እናቶች አሉ፣ እህቶች ስራ ጠፍቶባቸው ወይ ጊዜ አጥተው ሳይሆን ግን ለእናንተ ብለው ነው ይህንን ጊዜያቸው መስዋዕታቸውን ከፍለው ለእናንተ ብለው እንጂ ሌላ ነገር ምንም አትከፍሏቸው። ቲክቶክ እኔን አይከፍለኝ ምንም ማገኘው ነገር የለም። የፎሎ ጥማት የለብኝም፣ ምንም እንትን የለብኝም። ግን አንዳንዴ እንደ ሴት ደግሞ ስናስብ ሴት መጎዳት የለበትም። ያመጣችሁት ስራ ነው። እሱንም ቢሆን ያስወቀሰው ራሱ ያመጣው ስራ ነው። ዝም ብለን ከሜዳ አይደለም። እኔ ለመጀመሪያ ጊዜ ነው እንደዚህ ቤቴን ከፍቼ እንኳን በተከታታይ ይህንን ነገር እንትን ያልኩት እንጂ አድርጌም አላውቅም። ግን በቃ ያመጣው ስራ የሚደብር ስራ ስለሆነ ነው። በቃ እና ለማንኛውም እንደዛ ነው። ክብር ለኦዲየንሶችሽ። አዎ በጣም የተማረ ስማርት ኦዲየንስ ነው ያለሽ። ስማርት እናንተ ለነገሩ ስማርት ኦዲየንስ ነው ያለሽ። አንዴ ልናገር መግቢት ልናገረን አንዴ ስራ ላይ ነው እወጣለሁ። እሺ አመሰግናለሁ። አዎ ትክክል ነሽ። ግን ታውቃለች በደንብ ነው የምታውቀው ብዬ ነው የምገምተው እኔ ምን አይነት ኦዲየንስ እንዳላት። በዛ ላይ እሷ ማስመሰል ስለማትችል ገብቶሻል። በተግባር የምታያቸው ነገሮች አሉ። ማክበር አለባት። በጣም የሚወዳት ሰው አለ። ሁለቱንም ነው የምንወደው። እከሌ ከከሌ አይባልም። ግን በሴትነቷ በመጡት ነገር ላይ ብዙ ተናግረናል፣ ብዙ ነገር ሆነናል። ያንን የሆነው እሱ አስገድዳን ወይም ሌላ ሰው አስገድዶን አይደለም። ስለምንወዳት ስለምናከብራት ስማርት እንደሆነ ስለምናውቅ፣ ስለዚህ ይሄን ነገር አውቃ ነገሮችን ታስተካክል፣ መንገዶቿን ትጥረግ። ክፉም ደግም ከዚህ በኋላ ይመጣል። አሁን ስላለፈ አይደለም። ስለዚህ እኛ እሱንም ጠልተን አይደለም የምንናገረው። አብረው እንዲሆኑ ነው፣ አብረው እንዲያድጉ ነው። ግን ትማር በቃ ኦዲየንሶቿ የሚሰደቡት የሚዘለፉት እናቶቿ እህቶቿ ማክበር አለባት። ነገሮችን ማስተካከል አለባት። መመካከር አለባቸው ሁለቱም፣ እሱም እሷም። እና ጥሩ ነው። ይህን ነገር ያብቁት፣ ይጨርሱት። በበጎ ነገር ይለቅ፣ ነገራቸውን ያስተካክሉ። እሱም እንደዛው ነገርህን አስተካክል። እኛ ጠልተንህ አይደለም፣ ምንም አድርገህን አይደለም። በመጣው ነገር ባየነው ነገር ነው የተናገርነው። ነገር ግን አብዛኛውን ጊዜ ለምንድን ነው ብሩኬን ብቻ የምትወቅጡት ተብዬም ጠይቄያለሁ። እሱ ራሱ አመቶ ራሱ ደግሞ የሚናገረው ንግግር ቅስም ይሰብራል። ሴት ነኝ በሚልም ለአንዳንድ ሰው መልስ ሰጥቻቸዋለሁ። በዚህ አጋጣሚ ይሰማሉ እንዲሰሙ ነው። እና እኛ ብዙውን ጊዜ እኔም ሆነ ዊዘርም ገኒም ስንናገር የነበረው መቅዲ፣ ሁላችሁም እዚህ ውስጥ ያላችሁ ፊፍዬ ምንድን ነው በሚያደርገው አካውን ነው በምናየው ነገር ነው። እና እኔ ሀይሚዬ በቃ ወደ ራሷ መመለሷ ደስ ብሎኛል። ለምን ሴት ናት። የሴት ልጅ እዚህ ጋር ፍሬንድ አይደለም ተብሎ የመጣው ልጅ ነው። ያን ሁሉ ነገር ተቀብዬ በቃ አብሬ መጓዝ አለብኝ በማለቷ ይሄንን ነበር እኛ ስንፈልግ የነበር ነው። ልጅ ያድጋል። ልጅ ላላወቀበት ልጅ ጸጋ ነው። እውነት ይሄ ልጅ የሱ ከሆነ ልጅ ጸጋ ነው። ልጅ በረከት ነው እና አያሳፍርም። እኛም ያለ አባት ነው ተወልደን ያደግነው እና አዲስ ነገር አይደለም። ሁላችንም የራሳችን እንትን ይኖረናል ብዬ አስባለሁ እና
ስለዚህ ይሄንን ነበረ እኛ ስንጮህ የነበር ነው። በሰዎች ዘንድ ተጠልተን ተዘቅዝቀን በቃ ከሴት ልጅ የማይወጣ አንደበት፣ የሚዘገንን ስድብ፣ ስንት ነገር ተብለናል። ግን እግዚአብሔር ይመስገን ስለ ሁሉም ነገር። ዛሬ እናቴ ኪዳነ ምህረት ሁሉን ነገር አስተካክለዋለች። ጫፍ አይቻለሁ። ጫፍ ያየሁት ምንድነው? በቃ እኔ ሀይሚ እንዳትጎዳ በጣም እፈራ ነበረ። ሴት ነኛ። የሴት ልጅ እኮ ቅስም አንዴ ከተሰበረ በጣም ከባድ ነው። ያውም በጣም ከምትወጁ በጣም ከምታፈቅሪው ለነገ ህይወቴ ብለሽ የምትጓጉ ነገር ይሄ ነገር ሲመጣ ጠንካራና ጀግና መሆኗን ዛሬ ያሳውቀዋለች። እኔ በሷ ቦታ ብሆን አላረገውም። ስለ እውነት ስነግራችሁ ማለት ነው። እና ብዙም ወይም ብዙም ብትረገጥም ብዙም ቢዘቀዝቋትም ያንዱ ነገር ተቋቁማ ይሁን በቃ ሰው ሆኖ ማይሳሳት የለም ብላ ይህን አንደበት ይህን ንግግር ተጠቅማ ዛሬ ደግሞ ላይ ይቅርታ መታለች። ይሄ ትልቅ ለውጥ ነው። ብሩኬ ተረጋጋ። ትላንትና እሷ በሌለችበት ቦታ ፕራንክ የምትደራረጉትን ብዙ ነገር ስትነግረን ነበረ በልጁ ቤት መጠክና ዛሬ ደግሞ እሷን ስታይ በአባቷ ፊት ለፊት ይሄን ንግግር ጥሩ አይደለም። አሁንም ንግግርን አስተካከል። ስህተት አለ፣ ስህተትን እነግርሃለን፣ አስተካክል። በቃ ይበቃል። እኛም ደከመን እኮ በእውነት ይደክማል እኮ ንግግር በጣም እኮ ውስጥ ይደክማል። የሰው ልጅ የራሱ የሆነ ስንት ሀሳብ አለው፣ ስራ አለ፣ ልጅ አለ እና ቆይ አንዴማ እየጨረስ ነው የሩስዬ እና ስለሚደክም በቃ ኦዲየንስን አክብሩ፣ ኦዲየንስን ስሙ። መጥፎ ኦዲየንሶች የሚናገሩትን ሳይሆን መልካም የሚናገሩትን መልካምን ነገር ይዛችሁ እንጂ ከኦዲየንስ ጋር ፎክር አያስፈልግም። ተረጋጋ። ትወዳታለህ፣ አብረክ መሆን ትፈልጋለህ። አንተ እልክ ነው የያዘህ። ሆይ ሆይ የሚልህን አትስማ። ለምን አይጠቅሙክም፣ ይጎዱካሉ እንጂ ወደ ጉድጓድ እየከተቱክ ነው እንጂ ከጉድጓድ እያወጡክ አይደለም። ስለዚህ በምታረገው ነገር ቤተሰብን በምታስደስተው እሷን በምታስደስታት ነገር ደስ ብሎኛል። ነገር ግን ትክክል ናት። አንተ በሰጠሃት ቤት የሰራችሁት ለእሷም ለአንተም ነው። አንተ በሌለህበት ቤት እዛ ቤት ውስጥ መኖር አልፈልግም ብላሃለች። ይህን ነገር ደግሞ አናቅም ከካሜራ ጀርባ ምን እንዳወራችሁ። ነገ ጥሩ ቀን ይሆናል ብዬ አስባለሁ እና ይሄን ነው ብዬ የምለው። ገንዬው ዘርዬ ሁላችሁንም በጣም ነው የምወዳችሁ። በዚህ አጋጣሚ መግድዬ ትለያለሽ፣ ስለ እውነት ማለት ነው። እኔ አንቺን ያወቅኩበትን ቀን አልጸጸትም። አንደኛ ብዙ ነገር ተምሬያለሁ እዚህ ቤት ውስጥ ማለት ነው። ለምን ባለትዳር ነኝ። ነገ የኔ ባል ይሄን ነገር ቢያደርግ ከጎኑ መቆም እንዳለብኝ ብዙ ከእናንተ ተምሬያለሁ። እዚህ ውስጥ ያላችሁ እህቶች ከስር ኮሜንት በምጽፉት በሁላችሁም ማለት ነው። እና የሀይሚና የብሩኬ እንደዚህ መሆን ብዙ እህቶችን እንደ ወይዘር አይነት እንደገኔ በቃ ላሙር ሁላችሁም ማለት ነው ስማችሁን ጠርቼ ፊፍዬም ሁላችሁም እዚህ ውስጥ ያላችሁ መቼም አንለያይም። ይሄ ነገር ይቀጥላል። የእነሱ ነገር ሲቆም ደግሞ ወደ በጎ ስራ ትላንት አውርተነዋል፣ ግን እያልነበርሽም ወደዛ እንገባለን፣ እንወያያለን፣ የራሳችንን ላይፍ እናወራለን፣ ምን ማድረግ እንዳለብን አገራችን ላይ ብዙ የሚረዱ ነገሮች አሉ። ያን ደግሞ ወደዛ ስራ ደግሞ እንቀጥላለን እንጂ ነገ ብሩኬና ሀይሚ አንድ ሆነው አሉ ተመልሰን እዚህ ቤት አንገናኝም ማለት የለብንም። እና ለእናንተ ቃል የለኝም። እመቤቴን ነው የምላችሁ እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኖሩልኝ። ጸጋውን እመቤቴ እውነት የፈጠራችሁ አምላክ ጸጋውን ያብዛላችሁ። በማንም ብትሰደቡ ብትረገጡ እኔም ከእናንተ ጋር አብሬ ተረግጫለሁ። ለበጎ ነው። በቃ ፍሬ ስላገኘ ምንም ነገር አይጸጽታችሁ። ወደኋላ ዞር ብላችሁ ማሰብም ሆነ ምንም እንዲህ በምናወራ እንኳን እየረገጡ ይሆናሉ። ግን እግዚአብሔር ልቦና ይስጣቸው። አያውቁ ስለማያውቁ እኔ በበኩል ይቅር ብያችኋለሁ እና ይሄ ነው። አውሩ ገንያ አለውኝ አውሩ። እናመሰግናለን ፍርዬ፣ እኔ ቆንጆ። እስኪ አሁን የገባሽው አውሪ ከታች ቀሚስ በጣም እናመሰግናለን። እሺ ከኢትዮጵያ የገባችሁ ስላገኘን ደስ ብሎኛል። አውሩ፣ ችግር የለም። እኔ ብዙ ማውራት አልችልም። አውሪ። ማነው ስሟ? መግድዬ አውሪ። እንዴት ዋልሽ? ኔትወርኩ ነው መሰለኝ። እንዴት አመሸሽ? ሁላችሁ እንዴት አመሻችሁ? እግዚአብሔር ይመስገን። እኮ ጀግና ቲም ነው እውነት። የእናንተ ፍሬ እኮ ነው ዛሬ የምናየው። ድምፅሽን ጮክ ብታደርጊው አይሰማም ዛሬ ይሰማል? ገንዬ አሁን ይሰማል። ይሄ የዛሬው ፍሬ አፍርቶ ያየ ነው የእናንተ ውጤት ነው። እኛ እንደውም
በመጨረሻ ነው ሀሳብ መስጠት የጀመርነው። ከታች ሆነን ነበር ስንከታተላቸው የነበረው። እግዚአብሔር ይመስገን ለዛሬ መድረሳችን ራሱ ይህንን ራሱ ማየታችን ትልቅ ቻሌንጆችን የፈጠራችሁት ተጽዕኖ የፈጠራችሁት እናንተ ናችሁ፣ እውነት ለመናገር ማለት ነው። ይሄ እንደዚህ አይነት እድል ራሱ አይገኝም። እውነት ለመናገር ኔጋቲቭ እንደዚህ የጨበሬ ተስካር ነው ሌላ ጋር ስምሰሚው እንደዚህ ተከባብሮ ለነ ብሩኬና ለሀይሚ ተጨንቆ ፊውቸራቸውን አስቦ መክሮ ገስጾ ቢያንስ ነገ ይሄ መምጣት አለበት ብሎ የታገለ ቲም ይሄ ነው። እውነት ለመናገር መቅድዬ በጣም ነው ማካበሽ እናቴ፣ በጣም ነው መወዳችሁ ሁላችሁንም፣ ስፔሻሊ ማለት ሁላችሁም እዚህ ውስጥ ያላችሁም ታች ያላችሁትም ሁሉም መቶችን እሷ ናት ያሸነፈችው። አንተም ደግሞ ለማሸነፍ ሞክር፣ ነገራችሁን አስተካክሉ። ህይወት ቀጥላለሁ የሚባል ነገር የለም። ትናንትና የቆመ ህይወት ዛሬ ሊቀጠል አይችልም። ወደድክም ጠላህም ከእሷ ጋር ነው ህይወትክ፣ እሷም ከአንተ ጋር ነው። ተደማመጡ፣ ተከባበሩ፣ ተስማሙ። የምትጸላለፉትን ነገር ለስራም ቢሆን አቁሙ። አመሰግናለሁ። ብዙ ማውራት አልቻልኩም። ገኔ ጨርሱት እናንተ። እሺ ሰላም ናችሁ? ሰላም ናችሁ? እኔ አንድ ጥያቄ ነው ያለኝ። እሱንም ገኔን ነው የምጠይቀው እንድትመልስልኝ ነው። ፈቃደኛ ይቻላል? ያ ምን ነበር ያለው እና እኔ ህይወቴን ከጀመርኩኝ በኋላ ለምን መጣሽ ማለት አሁን አጭር ጊዜ ውስጥ አሁን ህይወት ይጀመራል እንዴ? ህይወት እንደዚህ ቀላል ነው ብለሽ ታስቢያለሽ አንቺ? ይሄ ነገር እውነትም ሆነ ድራማም ሆነ ብቻ እንድትመልሽልኝ ነው። ለእኔ ራሱ ማለት ነው። እኔ አልገባኝም። እንደዚህ ቀላል ነው ወይ ህይወት? እንደዚህ ቀላል ነች ወይ? ስለማላስብ ነው አስቀድሜ ስገባ ዛሬም ተሳስተሃል ያልኩት ለዛ ነው። አንደኛ ነገር እንደዛ አይባልም። ህይወት ትላንትና ቆሞ ሲያስታውስ የነበረውን ያሳለፈውን አብሯት ሳስታውሰው እያለ ልክ 1-2 ዓመት እንደተለየ ማለት ነው ሲያወራ የነበረው ማለት ነው። ያ ችግር የለውም። ግን ይሄ አሁን አንቺ ላልሽኝ ነግሬዋለሁ። አይባልም፣ አባትየውን ፊት አይባልም። ለእኛም ድጋሚ እየደገመ ለእሷም ማለት የለበትም ብዬ አስተላልፌያለሁ። ከቀዱት ማለት ነው። ኦኬ፣ እኔ አልሰማሁትም። ስላልሰማሽ ነው አስተላልፌዋለሁ። ሌላ ሀሳብ ካለሽ የመሳው የልብሽ የተሰማሽን ወጣች። አይ ገስቱ ሙሉ ነው፣ ብዙ ሰው እየላከ ነው። ለዛ ነው ወይዘሮ ፍርጌ፣ እኛ አበባ እኛ ቦይፍሬንድሽ አይደለንም። አበባ የምታሳየን ከፈለግሽ አውሪ ፍርጌ። መቅድዬ ምን አረኩሽ ደግሞ? ቆይ እኮ መቅደንዬ ምን አረኩኝ? ምን ያደርግልናል? አበባ እንዴ የሆነ ነገር ብዬ ሳይሆን ይሄ ሁሉ ለእነሱ እውነትን ስላወራን ለእነሱ ሴት ስለሆንኩኝ ከሴት ጎን ስለቆምን ነው የሁሉ ስድብን እንትን ስለ የነበረው እና አንዳንድ ቤት ራሱ የታዘብኩት ቤት አለ። መጥራትም አልፈለግም። ገኒ እንዳለችው ሲያዩኝ ራሱ የሆነ ወሬ ነው የሚቀይሩት። የሚገርምሽ ነገር ማለት ነው። እና ይሄን ያክል ለካስ በሰዎች ዘንድ ጥላቻ ውስጥ የገባ ነው። እውነትን ብቻ አለም እኮ እውነት የሚናገርን ሰው አትወድም ማለት ነው ብዬ ነው ገኒ ቅድም ብለሽዋል የታዘብኩት ማለት ነው። በጣም የሚቀርቡ